ገንዘብና ተንኮለኛ ዘማዊ ሰው አንድ ነው። ባለቤት የለውም። ዝም ብሎ ወሰዱት መሄድ ነው ማለት ነው። ዘማዊ ሰውም ከወደቀበት መውደቅ ነው። የገሌ ነኝ አይልም። የገሌ ነኝ አይልም በሉ። አዎ ተመልከቱ። አይውላችሁ አሁን እኮ ብዙ ወጣቶች የማታገቡበት ምክንያት እናውቀዋለን። ምክንያቱ የገሌ ነኝ ላለ ማለት እኮ ነው አይደለም። ባለቤት እንዳይኖራችሁ ነው። ዝም ብላችሁ ሄዳችሁበት ማደር፣ ሄዳችሁበት መዋል፣ ለማጭበርበር እንዲመቸው ነው ብዙ ሰው የማያገባ ማለት ነው። አረ ትዳር ከባድ ነው ይላል። አውቆ ማለት ከባድ ነው። እዚያ ብዙ ነገር አለ፣ አስተዳደር አለ፣ ምን አለ። ምንም እኮ አዲስ ነገር የለውም። ያው የሚበሉትን ነገር ለሁለት መብላት ነው አይደለም እንዴ? ለሁለት መብላት መጽደቅ ነው። አዲያ ግን ብዙ ሰው እያጭበረበረ ህይወቱን በዝሙት እንዴ እኮ አንድ ሰው አለ፣ ሰምታችኋል አይደለም? ልጄ ምንድነው የማትማር ሲሉት ምበላው የሌለ ሆኖ አላቸው አይደል? አንድ ጳጳስ ምን አሉት እሳቸው? ስትደነቁር ምን እየበላ ደነቆርክ ብለውታል አይደለም እንዴ? ዝሙት የምትሰሩበትን ገንዘብ ትዳር የማትዙበት